ውድ ተመልካቾች ከመላእክት መካከል የቅዱስ እግዚአብሔርን ቁጣና ፍርድ ስለሚያስፈጽመው ቀሳፊ መልአክ ሰምታችሁ ይሆን? የሰው ልጅ የኃጢአት ጽዋ ሞልቶ በፈሰሰ ጊዜ በተለያዩ አደጋዎችና በሽታዎች ውስጥ ተሰውሮ ስለሚቀስፈው የሞት መልአክ ዛሬ በዝርዝር ነግራችኋለሁ። ከቀሳፊው መልአክ ባሻገርም በየዕለቱ አብረውን ስለሚሆኑ ጠባቂ መላእክቶቻችን ጥበብና ዕውቀትን ብንለምነው ያለ ስስት አይደለም የምድሩን የሰማዩን ጥበብ ስለሚያጠግበን መልአክ እንዲሁም በህመምና በስቃይ ውስጥ ስንሆን ቁስላችንን በተአምሩ ስለሚፈውሰው ሐኪማችን በቂ መረጃ ታገኛላችሁ። እስከ ቪዲዮ መጨረሻ አብራችሁኝ ብትቆዩ ሴቶች በእርግዝናና በወሊድ ወቅት የትኛው መልአክ እንደሚጠብቃችሁና ከምጥ ህመም እንደሚፈውሳችሁ ነግራችኋለሁ። ይህ የሚስጥራዊ መላእክት አስደናቂ ታሪክ ነው። ክቡራትና ክቡራን የተዋህዶ ልጆች፣ መባ ቲቪ ሙሉውን የመጽሐፍ ቅዱስ ታሪክ ከዚህ በፊት ታይቶ በማይታወቅ መንገድ ሊያቀርብላችሁ ዝግጅቱን አጠናቋል። የብሉይና የሐዲስ ኪዳን ታሪኮችን በልዩ አቀራረብና ትንታኔ በተከታታይ ክፍሎች እንመለከታለን። ከአዳም የኤደን ገነት ኑሮ እስከ ቅዱሳን ደቀ መዛሙርት ሰማዕትነት ድረስ ሁሉንም ታሪኮች አንድ በአንድ እንቃኛለን። የተአምራት፣ የጦርነት፣ የስደትና የድህነት ታሪኮችን መስመር ተከትለን እስከ መጨረሻው እንጓዛለን። መጽሐፍ ቅዱስን ለመረዳት የሚያስቸግሮት ከሆነ ቀጣዮቹን ሳምንታት ከኛ ጋር ማሳለፍ ግድ ይሎታል። ምክንያቱም በዚህ የቅዱስ መጽሐፍ ታሪክን በሚያስቃኘው ተከታታይ ዝግጅት ውስጥ የሕይወት ዘመን ስንቅ ይሰንቃሉና ነው። በሚቀጥሉት ሳምንታት ምርጫችሁን መባ ቲቪ ካደረጋችሁ ከዘፍጥረት እስከ ራእይ በተለመደው የመባ ቲቪ ድንቅ አቀራረብ አማካኝነት በነፍስ እንደምታተርፉ እርግጠኞች ነን። ምርትና አገልግሎታችሁን ለብዙዎች ማስተዋወቅ የምትፈልጉ ሁሉ የዚህ ተከታታይ ዝግጅት አጋር ትሆኑ ዘንድ ተጋብዛችኋል። የመጽሐፍ ቅዱስ ታሪኮች በቅርብ ቀን በመባ ቲቪ ብቻ ይጠብቁ። ሞርሞርኤል ቀሳፊው መልአክ። ይህ መልአክ ሰዎች በክፉ ምግባራቸው የቀጠሉትን የእግዚአብሔርን የንስሐ በር ያልተጠቀሙትን ዘወትር በድፍረት በኃጢአት ፊታቸውን ከፈጣሪያቸው ያሸሹትን ግፍና በደል እንደ ማር ጣፍጧቸው በ40ና በ80 ቀናቸው ያገኙትን ልጅነት ያሳደፉትን በሟርት በጥል በዝሙት በግድያ በመሳሰሉት ኃጢአቶች የጎሰቆሉትን ስለ እነርሱ የታዘዙትን ጠባቂ መልአክ ያስመረሩትን በኑፋቄ ክህደት ከፈጣሪያቸው የራቁትን የሚቀስፍ ለህመም ወይም ለሞት የሚያደርስ ለተለያዩ ሰው ሰራሽና የተፈጥሮ አደጋዎች የሚያጋልጥ ለጨለማዎቹ አበጋዞች ወይም ለሰይጣናት አሳልፎ የሚሰጥ ሕይወትን የሚያቋርጥ ዕድሜን የሚያሳጥር መልአክ ነው። ዛሬ በሰላም ስንነጋገር ስንጨዋወት ቆይተን ድንገት በዛው ሌሊት ምንም ሳይነካው ሕይወቱ ያለፈ ሰው አጋጥሞኝ ያውቃል ትሉ ይሆናል። ሁሉም ባይሆን የሟቹ ሕይወት ሲመረመር አስቸጋሪና ከሃይማኖት ርቆ ከነበረ የዚሁ መልአክ ሰለባ ሊሆን ይችላል። በተለያዩ አደጋዎች ተቀስፎ ወዲያው ለዚህ መልአከ ሞት ነፍሱን ያስረክባል። ቸር የሆኑ ለምህረት የሚላኩ መላእክት እንዳሉ ሁሉ ለመቅሰፍት የሚላኩ መላእክትም አሉ። የዚህ መልአክ ሌላኛው ተግባር ደግሞ የሰው ልጅ አርፍተ ዘመኑ ሲጠናቀቅ ሥጋውን ከነፍሱ መለየት ነው። ስለ መልአከ ሞት ካነሳን አይቀር ስለ ኢትዮጵያዊው ጻድቅ አቡነ ስነ ኢየሱስ መናገር ነገራችንን በምሳሌ እንድንረዳው ይረዳናል። ጻድቁ መልአከ ሞት መስከረም 19 ቀን መጥቶ ጊዜ ረፍት ደርሷል ቢላቸው የቅዱስ ገብርኤልን በዓል ሳላከብር አይሆንም ብለው መልአከ ሞትን ለ3 ወራት ከበራቸው ላይ ገዝተው አቁመውታል። ጻድቁ በደመና ተጭነው በመዘዋወር በሀገራችን ወንጌልን ሰብከዋል። ገዳማቸው ታች አርማጭሆ ከሳንጃ ከተማ በእግር የ3 ሰዓት መንገድ ርቀት ላይ ይገኛል። አቡነ ስነ ኢየሱስ የትውልድ ሀገራቸው ሰሜን ሸዋ ደብረ ብርሃን፣ ልዩ ቦታው ልብሆ ይባላል። ከሸዋ ምድር ተነስተው ወደ ታች አርማጭሆ በመሄድ በበረሃ ውስጥ በታላቅ ተጋድሎ ኖረዋል። በቅዱስ ገብርኤል መሪነት በእግዚአብሔር ፍቃድ ወደ ሰሜን ጎንደር አርማጭሆ በመሄድ የወርቅ ለብሆ ቅዱስ ያዕቆብ ዘግሙድ የተባለው ገዳም እንደገና አቅንተው በጽኑ ተጋድሎ ለብዙ ጊዜ ኖረዋል።
መልአከ ሞትን ገዝተው ያቆሙት ጻድቁ ለ300 ዓመታት በአንዲት ዓለት ላይ ቆመው ጸልየዋል። አቡነ ስነ ኢየሱስ ብዙ መናንያንንና አርድእትን ያፈሩ ታላቅ አባት ሲሆኑ በደመና እየተጫኑ ከመጓዝ ጀምሮ በርካታ አስገራሚ ተአምራትን በማድረግ ይታወቃሉ። ጻድቁ የቅዱስ ገብርኤልን በዓል ሳላከብር አይሆንም ብለው መልአከ ሞትን ለ3 ወራት ከበራቸው ላይ ካቆሙት በኋላ በዓሉን ካከበሩ በኋላ በታኅሳስ 19 ቀን በሰላም አርፈዋል። በእርሳቸውም ግዝት መሠረት መልአከ ሞት ከቆመበት ሳይነቃነቅ ከመስከረም 1 ቀን እስከ ታኅሳስ 19 ቀን ቆሞ ጠብቋቸዋል። ጻድቁም የቅዱስ ገብርኤልን ዝክር ዘክረው እንደፈጸሙ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 19 ቀን ድንግልናቱን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን እልፍ አላፍ መላእክትን ሐዋርያትን ጻድቃን ሰማዕታትን የከበሩ መነኮሳትን አስከትሎ በመምጣት እንዲህ የሚል ቃል ኪዳን ገብቶላቸዋል። ቦታን ሊሳለም የመጣውን ወደ ኢየሩሳሌም እንደሄደ ቆጥርለታለሁ። በቦታ ከወደቀው ፍርፋሪ እንኳን በስምህ የወደቀውን ምግብ ቢመገብ አማናዊውን ሥጋዬን ደሜን እንዲቀበል አደርገዋለሁ። የእጀ ሰብ ሥራ እየተደረገበት ሰው ከመቃብር አፈር አዋህዶ በውሃ ቢረጨው ሥራዩን እፈታለታለሁ። በሬም ላምም ቢሆን ቢታመምበት በስምህ ጻድቁ ስነ ኢየሱስ ብሎ ቢማጸን በደልና ኃጢአቱን እደመስስለታለሁ ብሎ ቃል ኪዳን ሰጥቷቸዋል። ጠባቂ መልአክ ቅዱስ ዮሐንስ ሐጺር በሚተኛበት ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል ተገልጠው በክንፋቸው እኔ ልጋርድ ሲሉ ይመለከታቸው ነበር። እንዲህ የሰው ልጆችን ለማገልገል የሚተጉ መላእክትን እግዚአብሔር ከፍቅሩ የተነሳ በዘመናችን ሁሉ ከኛ የማይለዩ ጠባቂ መልአክ አድርጎ ሰጥቶናል። በመጽሐፈ ሄኖክ ላይ እንደተጠቀሰው የሰው ልጆችን በቀንና በሌሊት ይጠብቋቸው ዘንድ 2 መላእክት ታዘውልናል። እግዚአብሔር አንድ ጽንስ በ40ኛው ቀን ተስዕሎተ መልክ ከተፈጸመለት በኋላ ገና በእናቱ ማኅፀን ሳለ ወደዚች ዓለም በመወለድ እስኪመጣ ድረስ እናቱ የምትበላው ምግብ ተጭኖት የምትተነፍሰው አየር አጥሮት ታፍኖ እንዳይሞት በመልአኩ በቅዱስ ሩፋኤል እጅ ጥበቃን ያደርግለታል። ከተወለደም በኋላ በግሉ የሚጠብቁት ደጋግ ቅዱሳን መላእክትን ይሰጠዋል። እነዚህ እኛን የሚጠብቁ ቸር የሆኑ መላእክት መቼ እንደሚሰጡን ቅዱስ ዲዮናስዮስ ዘአርዮፋጎስ በድርሳኑ ሲናገር እንዲህ ይላል። ወንድም ቢሆን ወይም ሴት፣ ታናሽም ቢሆን ወይም ታላቅ በአብ በወልድ በመንፈስ ቅዱስ ስም በተጠመቀ ጊዜ ሁል ጊዜ ሥራውን የሚያሳርግ በቀንና በሌሊት የሚጠብቀው መልአክ ይታዘዝለታል ብሎ ተናግሯል። የዚህንም ቅዱስ አባት ትምህርት የሚደግፍ በመጽሐፈ ቅዳሴ ትርጓሜ ላይ ምዕመናን በጥምቀት ውሃ እንደተጠረገ ቤት ይሆናሉ፣ በዚህ ጊዜ 2 መላእክት ዕቃቢ ይሰጧቸዋል የሚል ቃል እናገኛለን። የሁሉ አባት የሆነ እግዚአብሔር የእጁ ሥራ ለሆንን ለእኛ ከሚታየውና ከማይታየው ክፉ ነገር ሁሉ ይጠብቁን ዘንድ ጠባቂ መላእክትን እንደሚልክልን የሚያስረዱ ብዙ የመጽሐፍ ቅዱስ ኃይለ ቃላትን እናገኛለን። ለምሳሌ ቅዱስ ዳዊት ክፉ ነገር ወደ አንተ አይቀርብም፣ በመንገዱ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና በማለት እኛን ለመጠበቅ ከአምላክ የሚላኩ መላእክት እንዳሉ ሲናገር፣ ቅዱስ ያዕቆብ ደግሞ ከክፉ ነገር ሁሉ ያዳነኝ መልአክ በማለት አዎ ይጠብቀኝ ዘንድ የተላከው መልአክማ እውነትም በመንገዴ ሁሉ ከክፉ ጠብቆኛል የሚል የዳዊትን መዝሙር የሚያጸና ምስክርነትን ሲሰጥ እናነባለን። በአዲስ ኪዳንም ጌታችን በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን የሚል ጥያቄ ደቀ መዛሙርቱ በጠየቁት ጊዜ ልዕልና የሚገኘው በትሕትናና ራስን ዝቅ በማድረግ እንደሆነ ለማሳየት በመካከላቸው ሕፃን አቁሞ በምሳሌ ካስተማራቸው በኋላ ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ ብሏቸው ነበር። ይህም የአምላካችን ቃል የሰው ልጆች ጠባቂ መላእክት እንዳሏቸው የሚያመለክት መሆኑን ብዙ የቤተ ክርስቲያን ሊቃውንት ተርጉመው አስተምረውበታል። ይህ የጌታችን ቃል ምዕመናን ልመናና በጎ ሥራቸውን ወደ ፈጣሪ የሚያሳርጉ ፊቱንም እንዳይሰውርባቸው ዘወትር ስለነሱ በመማለድ የእግዚአብሔርን ፊት የሚያዩ መላእክት እንደተሰጧቸው የሚገልጽ አንዱ የሐዲስ ኪዳን የብስራት ቃል ነው። ሌላው ሄሮድስ የወንጌል ገበሬዎች በሆኑት በሐዋርያት ላይ መከራ ያጸናባቸው ዘንድ በአንዳንዶቹ ላይ እጁን በጫነ ጊዜ የዚህ የመከራ ገፈት ቀማሽ ከሆኑት ክርስቲያኖች አንዱ ቅዱስ ጴጥሮስ ነበር። ሄሮድስ የቂጣ በዓል ካለፈ በኋላ ለፍርድ በሕዝብ ፊት ሊያወጣው አስበው
እስከዚያው ቀን ድረስ ቅዱስ ጴጥሮስን 4 ወታደር እየሆኑ በሚጠብቁት በወህኒ ወረወረው። ቅዱስ ጴጥሮስም በጽኑ ሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። የእግዚአብሔርም መልአክ በቀረበው ጊዜ በቤቱ ውስጥ ብርሃን በራ። ቅዱስ ጴጥሮስንም ጎድኑን መትቶ ካነቃው በኋላ የእጁን ሰንሰለት በጣጥሶለት ከወህኒ ይዞት ወጣ። በዚህም የማዳን ሥራ የተደነቀው ቅዱስ ጴጥሮስ ሐዋርያቱንና ሌሎች ክርስቲያኖች ተሰብስበው ይጸልዩ ወደ ነበረበት የማርቆስ እናት ቤት በመሄድ ይከፍቱለት ዘንድ የደጁን መዝጊያ አንኳኳ። ሮዴ የተባለችው አንዲት ገረድ ወደ መዝጊያው ቀርባ የቅዱስ ጴጥሮስን ድምፅ ስትሰማ ደስታው አስፈንጥዟት በሩን ሳትከፍት ወደ ውስጥ ሮጣ ጴጥሮስ በደጅ እንደቆመ ተናገረች። እነርሱም ከሄሮድስ ሰራዊት እጅ በዋዛ እንደማይወጣ ያውቃሉና አብደሻል አሏት። እርሷም የሰማችውን አስረግጣ ስትነግራቸው ግራ የተጋቡት ሐዋርያቱ በቃ መልአኩ ነው አሏት። ቅዱስ ጴጥሮስም ማንኳኳቱን ስላላቋረጠ በሩን ከፍተው እርሱ እንደሆነ ባወቁ ጊዜ ሁሉም ተገረሙ። የቅዱስ ጴጥሮስን ድምፅ እንደሰማች ለተናገረችው ሮዴ ሐዋርያቱ መልአኩ ነው ብለው የመለሱላትን መልስ አስተውሉ። ይህ ንግግር መልአክ መሆኑን ለማሳወቅ ብቻ የተነገረ ሳይሆን ያ መልአክ የቅዱስ ጴጥሮስ ጠባቂ መልአክ ነው ለማለት የተነገረ ጭምር ነው። በእርግጥ በደጁ ላይ ቆሞ በሩን የሚያንኳኳው ቅዱስ ጴጥሮስ እንደሆነ ሐዋርያቱ መዝጊያውን ከከፈቱ በኋላ እንደተረዱ ቢጻፍም መልአኩ ነው የሚለው ግምታቸው ግን እንደዋዛ የሚታይ ነገር አይደለም። ይኸውም በሐዋርያት ዘንድ ስለ መልአከ ውቃቢ ወይም ጠባቂ መልአክ ያለውን ታላቅ እምነትና እነርሱም ከጠባቂ መላእክቶቻቸው ጋር ያላቸውን የመንፈስ ትስስር ያሳያል። ሐዋርያቱ እንዲህ ማለታቸው ጠባቂ መልአክ የሚጠብቁትን ሰው መስለው ስለሚገለጹ እንደሆነ ማብራሪያ የሚሰጡ ሊቃውንትም አሉ። በእርግጥም በመጽሐፈ መነኮሳት የቅዱሳኑ ጠባቂ መላእክቶቻቸው እነርሱን መስለው በመገለጽ ድውያንን እየፈወሱ በአገልግሎት ይረዷቸው እንደነበር ተጽፎ እናነባለን። በእኛ ላይ ሊደርሱ ካሉ ክፉ አደጋዎች የዳንባቸው ጊዜያቶችን እስኪ እናስተውል። ለጥቂት እኮ ነው እያልን ሞት ወይም ካስከፊ ሁኔታዎች ተአምር በሚመስል መንገድ የተረፍንባቸውን ሰዓታት በዓይነ ሕሊናችን እስኪ እንመልከት። በእነዚያ የጭንቅ ጊዜያቶች ሁሉ የታደገንን የጠባቂ መልአካችንን የተዘረጋች ክንድ እናያለን። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረው ቅዱስ ፖሊካርፐስ በጠባቂ መልአኩ አማካኝነት እንዴት ከሞት ሊተርፍ እንደቻለ ይናገራል። ቅዱሱ አብሮት በአገልግሎት በሚራዳው ዲያቆን ጋር በጉዞ ሳሉ ቀኑ ስለመሸባቸው መንገድ ዳር ካለ አንድ ትንሽ ቤት ገብተው ይተኛሉ። በእኩለ ሌሊትም የፖሊካርፐስ ጠባቂ መልአክ በሕልሙ ተገልጦ ፖሊካርፐስ ሆይ ሊፈርስ ነውና ፈጥነ ይህንን ቤት ለቀህ ውጣ እያለ 3 ጊዜ አስጠነቀቀው። ፖሊካርፐስ ራእዩን እንዳየ ያንን ቤት ለቆ በፍጥነት ወጣ። ወዲያውም ቤቱን እያየው በፊቱ ፈራርሶ ወደቀ። እርሱም ሊመጣበት ከነበረው ሞት በጠባቂ መልአኩ አማካኝነት ዳነ። ሌሎች ይህንን የመሰሉ ታሪኮችም ከሦስቱ መጻሕፍተ መነኮሳት አንዱ በሆነው በማር ይስሐቅ ላይ በብዛት ሰፍረው እናገኛለን። የቤተ ክርስቲያን ሊቃውንት ያስተማሩን ጠባቂ መላእክት እንዳሉን ብቻ ሳይሆን ከእነርሱ የተነሳ ምን አይነት ጥንቃቄ ማድረግ እንዳለብንም ጭምር ነው። ለምሳሌ ቅዱስ ባስልዮስ ዘያቢ እግዚአብሔርን በሚያምን ሁሉ አጠገብ ጠባቂ መልአኩ አለና ስለዚህ ንስሐ ይግባ በማለት ከንስሐ ሕይወት ጋር አያይዞ ያሳስበናል። ሊቁ ቀለሜንጦስ ዘእስክንድርያም ሰው ብቻውን ሆኖ እንኳን ቢጸልይ ጠባቂ መልአኩ ከእርሱ ጋር አብሮት እንደሚሆን የሚናገር ሲሆን ሊቁ ጠርጡለስም ብዙውን ጊዜ በምንዘናጋበት በግል ጸሎታችን ጊዜ አብሮን ለምስጋና ከሚቆመው መልአክ ክብር የተነሳ መቼም ቢሆን ቁጭ ብለን እንዳንጸልይ ይመክራል። አበው ቅዱሳን እንደሚያስተምሩት ጸሎትና ቃል እግዚአብሔርን ከሚወድ ሰው ጋር እኚህ ጠባቂ መላእክት ዘወትር የማይለዩ ቢሆንም ኃጢአት ባደረገ ጊዜ ግን ከእርሱ ያርቃቸዋል። ቅዱስ ባስልዮስም በክፉ ሥራዎቻችን እስካላሸሸናቸው ድረስ መላእክት ከእኛ መቼም ቢሆን አይርቁም፣ ጭስ ንቦችን፣ ክፉ ሽታም ርግቦችን እንደሚያባርር እንዲሁ የሚከረፋው ኃጢአታችን ሕይወታችንን የሚጠብቁትን መላእክት ያርቃቸዋል ሲል መልካሙን ባለማድረግ በኃጢአታችን ክፉ መዓዛ ጠባቂ መላእክቶቻችንን እንዳናርቃቸው ያስጠነቅቀናል። ገነተ አበው ላይ አንድ የበቃ የእግዚአብሔር ሰው ያየው ራእይ ይህንን ለመሰለው ጉዳይ በቂ ዕውቀት የሚያስጨብጠን ነው። እንዲህ ይላል። በአንድ ወቅት አበው መነኮሳት ተሰብስበው ስለ ምናኔ ሕይወት መልካምነት ሲወያዩ ሳለ ከመካከላቸው ከነጽሮት ወይም መላእክትን ከማየት የደረሰ አንድ አረጋዊ ቅዱሳን መላእክት እኚህን አባቶች ረበው ሲበሩ ተመለከተ። ነገር ግን ወደ ሌላ ከንቱ ርዕስ ማለትም ወደ ሥጋዊ ጉዳዮች በተሸጋገሩ ጊዜ አሳሞች በዙሪያቸው ከበዋቸው
በአረንቋ ወይም በጭቃማ ላይ ሲንከባለሉ ታየው። ዳግመኛም እኚሁ አባቶች ጨዋታቸውን ወደ መንፈሳዊ ወግ በማምጣት ባደሱት ጊዜ መላእክቱ ተመልሰው እግዚአብሔርን ሲያከብሩ ተመልክቷል። በጣም በሚያስደንቅ ሁኔታ ክፉ በሰራንና በአምላካችን ላይ ባመፀን ጊዜ የሚሸሹን መላእክት ወዴት ይሄዱ ይሆን ብለን ከጠየቀን መጽሐፈ መነኮሳት እንዲህ ይመልስልናል። ተጠባቂው ሰው ጌታውን በምግባር አሳዝኖ በሃይማኖት ክዶ የሆነ እንደሆነ ውቃቢ መልአኩ ከእርሱ ይሸሽና ሌላ አንድ ጻድቅ ወደሚጠብቅ ወዳጁ መልአክ ፍቅሩ ስቦት ይሄዳል። ይህንንም ከሦስቱ መጽሐፍተ መነኮሳት አንዱ የሆነው ማር ይስሐቅ የአንዱ መልአከ ውቃቢ ወደ አንዱ የሄደ እንደሆነ የአንዱ መልአከ ውቃቢ ተከትሎት ይሄዳልና በአንዱ ፍቅር ሁለተኛው ይሳባልና እንዲል በማለት ይገልጸዋል። እንግዲህ እግዚአብሔር ጠባቂ አድርጎ የሰጠን መላእክቶቻችን እንዳያዝኑብን እንጠንቀቅ። የኃጢአታችንም ክፉ ሽታ እንዳያርቃቸው በንስሐ እንባ ነፍሳችንን እንጠብ። ቀደምት ቤተ ክርስቲያን ሊቃውንት በተለይ እንደነ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅዱስ አውግስጢኖስ ያሉ አባቶች ከሰው ልጆችም ውጪ እንደ ነፋስ፣ እሳትና ውሃ እንዲሁም ሌሎችን ፍጥረታት የሚጠብቁ መላእክት እንዳሉ በዮሐንስ ራእይ ላይ የተጠቀሱትን የውሃውን መልአክ 4 መላእክት አየሁ፣ እነርሱም 4ቱን የምድር ነፋሳት ያዙ፣ በእሳትም ላይ ሥልጣን ያለው ሌላ መልአክ የሚሉትን የመጻሕፍት ክፍሎች በመጥቀስ ያስተምራሉ። ስለ ሀገርም ወይም ስለ ሕዝብ ቢሆን ጠባቂ መላእክት እንደሚሾም ለያዕቆብና ለዘሩ ጠባቂ ወይም እረኛ ሚካኤል አንተ ነህ የሚለውን ቃል የሚያስረዳ ሲሆን፣ አንድ ሊቅ ደግሞ በሐዋርያት ሥራ መጽሐፍ ላይ ያለውን ለቅዱስ ጳውሎስ በራእይ በመቄዶንያ ሰው አምሳል ተገልጦ ወደ መቄዶንያ ተሻገር እርዳን ያለውን መልአክ የመቄዶንያ ሀገር ጠባቂ መልአክ እንደሆነ ይናገራል። ታዲያ በዚሁ ተመሳሳይ የሐዋርያት ሥራ መጽሐፍ ላይ ፊልጶስን ከኢየሩሳሌም ወደ ጋዛ በሚወስደው መንገድ ላይ ኢትዮጵያዊውን ጃንደረባ እንዲያገኘው የነገረው መልአክ የኢትዮጵያ ሀገር ወይም የኢትዮጵያ ሕዝብ ጠባቂ መልአክ ይሆን ብለን እንድንጠይቅ ያስገድደናል። ደዌና በሽታን ሁሉ ይፈውስ ዘንድ የተሾመው ቅዱስ ሩፋኤል። ደዌና በሽታ ሁሉ ይፈውስ ዘንድ በሰውነታችን ላይ የወጣውን ቁስል ያድን ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቶታል። ሩፋኤል ማለት የስሙ ትርጉም ደስ የሚያሰኝ፣ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው። ሊቀ መላእክት ቅዱስ ሩፋኤል ያለማቋረጥ ፈጣሪያቸው ልዑል እግዚአብሔርን ከሚያመሰግኑ ከሰባቱ ሊቃነ መላእክት አንዱ ነው። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዳለ በጦቢት ምዕራፍ 12 ቁጥር 15 ላይ ቅዱስ ሩፋኤል ራማ በሚባለው ዓለመ መላእክት የሚኖር ሲሆን መናብርት በተባሉ ነገደ መላእክት ላይ አለቃ ሆኖ የተሾመ ነው። ቅዱስ ሩፋኤል የሰው ልጆች የተያዙበትን ደዌና በሽታ ሁሉ ይፈውስ ዘንድ በሰውነታቸው ላይ የወጣውን ቁስል ያድን ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቶታል። በበሽታ ሁሉ ላይ በሰው ልጆችም ቁስል ላይ የተሾመው ቅዱስ ሩፋኤል ነው በማለት ሄኖክ እንደመሰከረው ሐዋርያው የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር እንዳለ ቅዱስ ሩፋኤል በደዌ ዳኛ ባልጋ ቁራኛ ተይዘው በርኩስ መንፈስ እየተሰቃዩ ወዳሉ የሰው ልጆች ለፈውስ ፈጥኖ የሚላክ መልአክ ነው። ላረግዙ ሴቶች ረዳታቸው ቅዱስ ሩፋኤል ነው። ስሙንና የአምላኩን ስም ጠርተው አምላከ ቅዱስ ሩፋኤል እርዳን ብለው ጠርተው የሚማጸኑትን ሁሉ ከጸነሱበት ጊዜ አንስቶ እስከሚወልዱበት ቀን ድረስ በጥበቃው አይለያቸውም። በመውለጃው ቀን ከሚደርስባቸው ጭንቀትና ሕመም ፈታዬ ማኅፀን ነውና ጭንቀታቸውን ያቀልላቸዋል። ዳግመኛም እግዚአብሔር ሩፋኤልን አዛዚኤልን እጁን እግሩን አስረህ በጨለማ ውስጥ ጣለው አለው ተብሎ እንደተጻፈ ለቃየን ልጆች ሰይፍንና ሾተል መስራትን የምንዝር ጌጥ ማጌጥን ቅንድብ መቀንደብን ያስተማረ አዛዚኤል የተባለውን ጋኔል በእሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቁ የጣለው ይህ መልአክ ቅዱስ ሩፋኤል ነው። ሳምራዊቷ ሴት ላይ ያደረ ክፉ ጋኔል 5 ባሎቿን እንደገደለ ሁሉ አስማንዲዮስ የተባለ ጋኔል በወለተ ራጉኤል ላይ አድሮ ባሎቿን እየገደለ ቢያሰቃያት ቅዱስ ሩፋኤል ጋኔኑን አስጨንቆ አስወጥቶ ከዚህ ከስቃይ ሕይወት ገላግሏታል። ቅዱስ ሩፋኤል የጦቢትን ልጅ ጦቢያን በሰው አምሳል ተገልጦ የተራዳ ሚስት ተሆነው ዘንድ ወለተ ራጉኤል ላይ አድሮ የነበረን ክፉ ጋኔል ያራቀ እንዲሁም ታውሮ የነበረ የአባቱን የጦቢትን ዓይኖች ዳግመኛ ያበራ ታላቅ መልአክ ነው። በመጽሐፈ ስንክሳርና በድርሳነ ሩፋኤል ላይ እንደተጻፈ
በእስክንድሪያ አቅራቢያ በምትገኝ ደሴት በታላቅ ዓሣ አንበሪ ጀርባ ላይ የታነጸችውን ቤተክርስቲያን ያፈርሳት ዘንድ ሰይጣን ባነሳሳው ጊዜ ዓሣ አንበሪውን በጦር ወግቶ እግዚአብሔር አዞሃልና ከቦታ ሳትናወጥ ጸጥ ብለህ ቁም ብሎ ቤተክርስቲያኗን ከመፍረስ የታደገ በውስጧም ብዙ ድንቅ ተአምራቶችን ያደረገና ሕሙማንን የፈወሰ ይሄ መልአክ ቅዱስ ሩፋኤል ነው። በራእይ ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ተብሎ እንደተጻፈ ወደ ከበረ ወደ ገነት ወደ ልዑል እግዚአብሔር ጌትነት የቅዱሳንን ሁሉ ጸሎት ከሚያሳርጉና ከሚያገቡ ከከበሩ ከሰባቱ አለቆች አንዱ ቅዱስ ሩፋኤል ነው። ምስጢርንና ዕውቀትን የሚገልጠው መልአክ ቅዱስ ኡራኤል። ኡራኤል ማለት ብርሃነ እግዚአብሔር ማለት ነው። ኡራኤል በብርሃናት ሁሉ ላይ የተሾመ ነው። እንዲሁም ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው እንዲል መጽሐፈ ሄኖክ ከሊቃነ መላእክት አንዱ መሆኑንና ፍርሃት ረዓድ ላለባቸው ረዳታቸው እንደሆነ የመላእክትን ነገር የተናገረ ሄኖክ ነግሮናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል በማለት በነቢዩ ዳዊት እንደተነገረ እግዚአብሔርን የሚፈሩና የሚያከብሩ ሰዎች ጭንቀት በገጠማቸው ጊዜ በመካከላቸው እየተገኘ ያጽናናቸዋል፣ ምስጢር ይገልጥላቸዋል፣ ከመከራ ሥጋ ከመከራ ነፍስ ይጠብቃቸዋል። ቅዱስ ኡራኤል ምስጢር ገላጭ መልአክ ነው። ምስጢር ማናገር የመንፈስ ቅዱስ ሥራ ቢሆንም የተሰወረውን መግለጥ በአዲስ ቋንቋ ማናገር ለመላእክት የተሰጠ ጸጋቸው መሆኑም ግልጽ ነው። በዚህ ሀብትነትም የተወደደ ሥራ ለሚሠራና እንዲያውቁ ለተፈቀደላቸው ሁሉ ቅዱስ ኡራኤል ምስጢር ይገልጣል። ለዕዝራ ሱቱኤል የሆነለትም እንዲህ ነው። መልአኩ ኡራኤል አፍህን ክፈት እኔም የማጠጣህን ጠጣ ብሎ አእምሮ ልቦውን ገልጦለታል። የዚህን ተአምር መታሰቢያ ሐምሌ 22 ቀን በየዓመቱ ቤተክርስቲያናችን ታከብረዋለች። ለሄኖክም ምስጢረ ሰማያትንና ዕውቀትንም ሁሉ የገለጠለት እርሱ እንደሆነ በመጽሐፈ ሄኖክ ላይ ተጽፏል። አባ ጊዮርጊስ ዘጋስጫም ልቦናውን ያበራለት ይህ መልአክ እንደሆነ ገዳሙ ባሳተመው ገድሉ ላይ ተጽፏል። በዚህ አገልግሎቱም ሊቃውንቱ ቅዱስ ኡራኤልን ከሳቴ ምስጢር ይሉታል። አፋቸውን ከፍተው የምስጋና ቃል ለሚናገሩ ሁሉ ክብርና ጥበቃን ከመላእክት እንደሚቀበሉ ከላይ በተመዘገበው የመጽሐፍ ቅዱስ ክፍል ለዕዝራ ሱቱኤል የተደረገለትን መረዳት ይገባል። ዕዝራ ለረጅም ወራት እግዚአብሔርን ደጅ ጠንቶ ነበር። የነገሩትን የማይረሳ እግዚአብሔር መልአኩን ላከለት፣ የሰማዩንም ምስጢር አወቀ። ይህ መልአክ እመቤታችን ቅድስት ድንግል ማርያም ወደ ግብፅ ተራሮች በተሰደደች ጊዜ በመካከላቸው ሆኖ መንገድ ይመራቸው እንደነበር በድርሳነ ኡራኤል ላይ ተገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን በፈቃዱ ሲያፈስም በጽዋ የተቀበለው መልአክ እርሱ መሆኑን በዕለተ ዓርብ በሚነበበው ግብረ ሕማም ላይ ተጽፏል። ሐምሌ 22 ቀን ከሚታሰበው በዓሉ በተጨማሪ በሊቀ መላእክትነት የተሾመበትን በማሰብ ጥር 22 ቀን ይከበራል። ሊቀ መላእክት ቅዱስ ኡራኤል ከሰባቱ ሊቃነ መላእክት አንዱ በመሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ በጥር 22 ቀን የተሾመ መልአክ ነው። በመጽሐፈ ሄኖክ እንደተገለጸው መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ለነቢዩ ሄኖክም የሰማይን ምስጢርና ሰማያዊውን ዕውቀት ሁሉ የገለጸለት የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናና መልአክ ነው። ኡራኤል ማለት ትርጉሙ የብርሃን ጌታ፣ የብርሃን አምላክ ማለት በመሆኑ መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳንስ በዓለም ላይ የረጨ መልአክ ነው። ለነቢዩ ዕዝራ ሱቱኤልም ጽዋ ጥበብን ያጠጣ እንዲሁም ሰማያዊውን ምስጢርና ዕውቀት ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫ በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ይህ ገናናው ቅዱስ ኡራኤል ነው። የብርሃን እናቱ ድንግል ወላዲተ አምላክ ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ ወደ ግብፅና ወደ ሀገራችን መንገድ እየመራ አምጥቷቸዋል። አምላካችን እግዚአብሔር የቸርነት ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁ የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ኡራኤል እንደሆነ በሀገራችን ኢትዮጵያ አብዛኞቹ ቅዱሳት ገዳማት በቅዱስ ኡራኤል መሪነት ተመስርተዋል። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳት ገዳማትና
ቅዱሳን ነገሥታት የሉም። ኢዮር፣ ራማና ኤረር የተባሉት 3 የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክቱን ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በ3ቱ ሰማያት ላይ አስፍሯቸዋል። ኢዮርን በ4 ራማን በ3 ኤረርን በ3 ከፍሎ ነው በ10 ከተማ ያሰፈራቸው። በዚህም መሠረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሏታል። በእርሷ ያሉትን መላእክት በ40 ነገድ 4 አለቃ አድርጎ ከፍሏቸዋል። የመጀመሪያው ነገድ አጋዕዝት ይባላሉ። አለቃቸው ሳጥናኤል ነበር። እርሱም የመላእክቱን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሾሞበታል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰብና ገጸ አንበሳ ናቸው። በሦስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ በምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጹ እንዲፈወስ ያደረጉት ናቸው። አለቆቻቸው ገጸ ለሐምና ገጸ ንስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ስህተት እንደሆኑ እዚህ ጋር እንጠቁም። አንደኛ፣ እነዚህ ስሞች የብዙ መላእክት መጠሪያን የሚወክሉ ሲሆኑ ለአንዱ ሲሆን ኪሩብ ሱራፊ ይባላል። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛው ምክንያት ደግሞ የቅዱሳን መላእክትን ስም እንዳለ በቁሙ ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክንፈ ገብርኤል እየተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ሰዎችን መሰየም ስህተት ነው። በአራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረቱ መላእክት ናቸው። አለቃቸውም ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፍሏቸዋል። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ አስከልካዮች ናቸው። እግዚአብሔርን መንበር በክንፎቻቸው ይሸፍናሉ። አለቃቸውም ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጃግሬዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። አለቃቸውም ቅዱስ ሩፋኤል ነው። ሦስተኞቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ሥልጣን የተሰጣቸው የምጽአት ዕለት አዋጅ ነጋሪዎች ናቸው። አለቃቸውም ቅዱስ ሱሪያል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፍሏቸዋል። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂዎችም ሲሆኑ በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤም ያበቃሉ። አለቃቸው ቅዱስ ሰዳካኤል ይባላል። ሁለተኛዎቹ ሊቃናት ይባላሉ። የሥላሴ የእሳት ፈረሰኞች ናቸው። በእሳት ፈረስም ይመሰላሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ይባላል። በኤረር ከተማ የሰፈሩት ሦስተኛዎቹ መላእክት ይባላሉ። ፍጥረታትን ሁሉ የሚጠብቁ ሲሆኑ አለቃቸው ቅዱስ አናንኤል ነው። በእነዚህ የማይጠበቅ ፍጥረት የለም። ከአዝዕርት ጀምሮ ሁሉንም ፍጥረታት ይጠብቃሉ። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ እንዳለ ሊቃነ መላእክት ቁጥራቸው 7 ነው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። አሁን ወደ ቀደመ ርዕሳችን ወደ ቅዱስ ኡራኤል ርዕስ እንመለስ። መልአኩ ቅዱስ ኡራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ፣ መጋቢት 27 የጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ቅዳሴ ቤቱ የሚከብርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ቅዱስ እግዚአብሔር ከነዚህ ቅዱሳን መላእክት ረድኤት በረከት ይክፈለን። ጸሎታቸው ጥበቃቸውም አይለየን። አሜን። ውድ የመባ ቲቪ ተመልካቾች አብረን ብዙ ተጉዘናል። እናንተ ቪዲዮዎቻችንን እየተመለከታችሁ እኛ ደግሞ እያዘጋጀናቸው ቅዱስ እግዚአብሔር ብዙ አስተምሮናል። ባሳለፍነው ዓመት 100,000 ቤተሰቦችን ለማፍራት ስንጠይቃችሁ በአጭር ጊዜ ውስጥ ትብብራችሁን አሳይታችሁናል። በእግዚአብሔር ስም እናመሰግናለን። ዛሬም 76.8% የምትሆኑ ተመልካቾቻችን
ቻናላችንን ሰብስክራይብ እንዳላደረጋችሁ የዩቲዩብ መረጃ ያሳያል። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩን ጠይቃለን። በያዝነው ዓመት መጨረሻ 500,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደወል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን።